ማዳም ቤት የምትሰሩ እህቶች እችን ሐሳቤን በደንብ አድርጋችሁ አዳምጡ። በመጀመሪያ ደረጃ መረጃ ሲሰጥ በተለይ መረጃ በመስጠት የምታውቋቸው ወንድሞች እህቶች ቲክቶክ ላይ እኔን ጨምሮ ሌሎች ብዙ እህቶችና ወንድሞች አሉ። እነሱን በደንብ አድርጋችሁ ተከታተሉ። ለምን? አንደኛ ዱባይ ላይ ወይም ኢማራት ላይ በአጠቃላይ አረብ ሀገሮች ላይ ህግ በየጊዜው ይቀያየራል። ኳታርም፣ ሳውዲም ሌሎችም ቦታ ላይ ህጎች በየቀኑ ይቀየራሉ። ለምን? ሀገሮቹ ማደግ ስለሚፈልጉ፣ የሆነ ችግር ማሻሻል ስለሚፈልጉ፣ ሌሎች ዜጎችን መሳብ ስለሚፈልጉ እና ችግሮቹን ባዩ ቁጥር ለዛ ነገር መፍትሄ መስጠት ስለሚፈልጉ፣ ጎበዝ አንደኛ መባል ስለሚፈልጉ ሁሌም ህጎችን ይቀያይራሉ፣ የተሻለ ነገር ይዘው ይመጣሉ። አንድ ሁለተኛው ደግሞ ቲክቶክ ላይ በተለይ ደግሞ ያሉትን ወንድሞችና እህቶች ሀሳብ ሲሰጡ፣ መረጃ ሲሰጡ ስለ ቪዛ፣ ስለ ስራ፣ ስለ ሌበር ኦፊስ፣ ስለ ካንስሌሽን፣ ስለ እያንዳንዱ እናንተን ስለሚመለከት ስለ ደሞዝ እዛ ላይ ባሉ ነገሮች ላይ ጆሮአችሁን ሰጥታችሁ በደንብ አድርጋችሁ አዳምጡ። ሌሎች ላይ የደረሰው ችግር መፍትሄ ሲሰጠው ስታዩ ለእናንተ ምንድን ነው የሚሆነው? ትምህርት ነው የሚሆነው፣ ምሳሌ ነው የሚሆነው። እናንተ ቢደርስባችሁ ወይም ደግሞ ሳይደርስባችሁ በፊት እንዴት አድርጋችሁ ያንን ችግር እንደምትወጡ፣ ችግሩ ከመድረሱ በፊት ምን ማድረግ እንዳለባችሁ ትረዳላችሁ። ችግሩ ላይ ካላችሁ የዛኑ ሰዓት ላይ መውሰድ ያለባችሁን አክሽን ወይንም ደግሞ ድርጊት ታውቃላችሁ። ችግሩ ከደረሰ በኋላ ደግሞ ተደፍራችሁ ሊሆን ይችላል፣ ተባራችሁ ሊሆን ይችላል፣ ደሞዝ ተከልክላችሁ ሊሆን ይችላል፣ ብዙ ነገር ትደረጉ ትችላላችሁ። ከሆነ በኋላ ደግሞ ምን ማድረግ እንዳለባችሁ ታውቃላችሁ ማለት ነው። ልክ ችግሩ ሲደርስባችሁ ብቻ ሰው ፈልጋችሁ መጣችሁ ወይ ለኔ ወይ ለሆነ ሰው በውስጥ ገብታችሁ ደርሶብኛል እንዲሆኛለሁ ብላችሁ ተናግራችሁ ምን ማድረግ እንዳለባችሁ ገና ረጅም ሐሳብ ከሚሰጣችሁ መጀመሪያውኑ ዝግጁ ትሆናላችሁ። ስለዚህ ችግር አይደርስብኝም፣ እኔ እኮ ስማርት ነኝ፣ እኔ እኮ የከተማ ልጅ ነኝ፣ እኔ እኮ እንትን ነኝ፣ እኔ የገጠር ልጅ ነኝ፣ እኔ የዋህ ነኝ፣ እንደዚህ ነገር አይሰራም። ተረጋግታችሁ ራሳችሁን ለማዳመጥ ሰዎችን ለማዳመጥ ችግሮቻችሁ ለመፍታት ሞክሩ። አብዛኞቹ ችግሮቻችሁ ለምን እንደሚከሰቱ በደንብ እረዳችኋለሁ። እናንተ ራሳችሁ ጋር ራሳችሁ ማታውቁት ችግር አለ። በይ የሚልሽ የሚያበሳጭሽ፣ የሚያነጫንጭሽ፣ ድብርት ውስጥ የሚከትሽ ሌሎች ነገሮች አሉ። ይሄ ራሱን የቻለ ሕክምና ይፈልጋል። በቃ ችልተኛ እንድትሆኚ፣ የማዳም ገና ስምሽን ስትጠራው ደስ እንዳይልሽ፣ ስራው እንዲያስጠላሽ፣ በቃ ስልችት እንዲልሽ ህይወት የሚያደርግሽ ብዙ ነገር አለ። አዎ እረዳሻለሁ። ብዙ ሰዎች ግን ያንን አይረዱሽም። በሰዓቱ የምታደርጊውን ነገር ማዳም ምትጣላሽ እሷ ያለችሽን ነገር ባለመስማትሽ ነው እንጂ ስላንቺ ድብርት ስላንቺ ሁኔታ አታውቅም። ኤጀንሲዎች አንቺን እዛ ቦታ የሚያስገቡሽ ተበድያለሁ፣ ተቸግሬያለሁ አስተካክሉልኝ ብትያቸው ማያስተካክሉልሽ እነሱም ከስራቸው አኳያ እነሱም እንዳያዝኑልሽ የሚያደርጋቸው በብዛት ኤጀንሲዎች እንዳንቺ ያሉ ሌሎች ብዙ ሰዎችን ስለሚያስተናግዱ ከነዛ ውስጥ ደግሞ አንቺ ጥሩ ብትሆኝም ጥሩ ያልሆኑ አንዳንድ ሰዎች መጥፎ ስራ የሚሰሩ ሰዎች እነሱን የበደሏቸው አንቺ ላይ ጨካኝ እንዲሆኑ ያደረጋቸው ሰዎች ይኖራሉ። ተግባባን? ስለዚህ ነገሮችን እንዴት አድርጋችሁ ስማርት ሆናችሁ መስመር እንደምታስይዙ የምትፈልጉትን ነገር ከቆሻሻ ውስጥ ፈልቃችሁ እንዴት እንደምታወጡ በደንብ ማወቅ መቻል አለባችሁ። አሁን ከዚህ ቀጥሎ አድርጉ የምላችሁን ነገሮች አንድ በአንድ ለማድረግ ሞክሩ። አንደኛ ከማዳም ጋር ችግሮች ሲኖሩ መጀመሪያ ተነጋገሩ። ስለ ደሞዝም፣ ስለ እረፍትም፣ ስለምትሰሩት ሰዓትም ህጉ በሚፈቅደው መልኩ እንደምትሰሩ፣ ስለ ቪዛችሁም ፓስፖርትና አይዲያችሁ እናንተ ጋር መሆን እንዳላችሁበት ሀገር እሱን ተነጋገሩ። መጀመሪያ አለመነጋገር እሺ ብሎ ብቻ ዝም ብሎ እኔ ማብሰል እችላለሁ፣ እኔ መጥረግ እችላለሁ ብላችሁ ቪዲዮ ሰርታችሁ ተነስታችሁ መሄድ ብቻ ሳይሆን ምንድነው ምሰራለሽ፣ ምንድነው ማድረግልሽ፣ ተነጋገሩ። በተለይ ደግሞ ይሄ የመጀመሪያ ሰዓታችሁ ያልሆነ አረብኛ የምትችሉ በደንብ መነጋገር የምትችሉ እህቶች ከዚህ በፊት የሰራችሁ እዛ ጋር መነጋገር መቻል አለባችሁ። የመጀመሪያው ይሄ ነው። ከዛ ችግሮች ከመፈጠራቸው በፊት ደግሞ ምንድነው የምታደርጉት? ከማዳም ጋር የማይሆን ቅርበት አይኖራችሁ፣ ባውንደሪ ይኖራችሁ ወይም ደግሞ ገደብ ይኖራችሁ። እሺ የሆነ ገደብ አድርጉለት ህይወታችሁን። ለምን? እኔ ጋር ከሚመጡ አንዳንድ እህቶች ውስጥ መጀመሪያ ከማዳም ጋር እንደ ጓደኛ ይሆናሉ። ማዳም ስላንቺ ለማወቅ ተግባባን፣ የወሬ ጥማት ሊሆን ይችላል፣ ስላንቺ ለማወቅ ሊሆን ይችላል፣ በቃ ስለሚደብራት ብቻዋን ስለምትሆን ካንቺ ጋር ማውራት ፈልጋ ሊሆን ይችላል። አንቺ ዘግዝቀሽ ህይወትሽን ትነግሪያታለሽ፣ እንድትረዳሽ ፈልገሽ ችግርሽን ትነግሪያታለሽ። ያኔ ምን ይሆናል? ነገሮች አንቺን በደንብ ታውቅሻለች፣ ስስ ጎንሽን ታውቃለች፣ ምን ብታረግሽ እንደሚከፋሽ፣ ምን ብትሰጥሽ እንደምትደሰች በትንሽ ነገር በቃ ይሄን ሁሉ ታውቃለች። ስለዚህ ምንድነው የምታደርገው? ያንን አንቺን መግዣ ታደርገዋለች። ፈልጋ መጥፎ ሆና ላይሆን ይችላል። በነገራችሁ ላይ ሰዎች ጋር
ግጭት ሲኖራችሁ ሁልጊዜም ሰዎች ፈልገው ላይሆን ይችላል። እነሱም የራሳቸው እዚህ ውስጥ የሚመላለስባቸው የሚያስጨንቃቸው ነገር ሆኖ ሊሆን ይችላል። የራሳቸውን ጭንቀት እየታገሉ ሊሆን ይችላል። እናንተ የሚበድሏችሁ ሳያውቁ የራሳቸውን ህይወት እየተጋፉ ሊሆን ይችላል። ተግባባን? ከባሏ ጋር ጥሩ ላትሆን ትችላለች፣ እሷ ብቻ ላትሆን ትችላለች፣ እሱ ሊሆን ይችላል፣ ልጆቿ ሊሆኑ ይችላሉ የሚበድሉሽ። እንደዛ አይነት ነገር እንዳይሆን መጀመሪያ ሚስጥርሽን ጠበቅ አድርገሽ ከላይ የሚወራ ብቻ አውሪ። ከዛ ደግሞ ችግሮች ቢፈጠሩ ፍላጎት ቢኖርሽ ጥሩ በሆነ አቀራረብ፣ በተለይ ደግሞ አረብኛ ከቻላችሁ ቋንቋ ከቻላችሁ ከተግባባችሁ፣ እንግሊዝኛ የሚችሉም ከሆነ እንግሊዝኛ ከቻላችሁ ጥሩ አድርጋችሁ ልክ አንድን የምትወዱትን ሰው እንደምትጀነጅኑት በደንብ አድርጋችሁ ጀንጅናችሁ ነገሮችን የምትፈልጉትን መልካም ነገር ማግኘት ነው። ተግባባን? ከዛ ነገሮች ወደ ጥሩ ሁኔታ ካላመሩ ደግሞ መብታችሁን መጠበቅ፣ መብታቸውን መጠበቅ፣ ግዴታችሁን መወጣት ማለት ነው። ያንን ደግሞ ስታደርጉ ተቆጥታችሁ ተነጫንጫችሁ አይደለም። ሌላው እዚህ ጋር እንድታቆሙ የምፈልገው ነገር ሁላችንም እንደ ሀበሻ እንደ ኢትዮጵያዊ ንቀት አለብን። የሰው ንቀት አለብን። በተለይ አብዛኛው ሀበሻ የሚፈልገውን ነገር የማያገኘው ምንም ውስጥ አይደለም ግዴታ ያለበትን ነገር ሰርቶ ከሰዎች ጋር ስሪልኝ እከፍልሻለሁ የሚል ከማዳም ጋር ወር ከሌሎች ሰዎች ጋር የሥራ ስምምነት መሃል ይቅርና ብር እንኳን አበድራችሁ ወር ደግሞ የሆነ ስራ አብራችሁ ሰርታችሁ ትርፉን ለማግኘት ወር ብሩን ለማግኘት የምትጠይቁበትን መንገድ አንደኛ ንቀት የተሞላበት ነው። አብዛኞቹ ሰዎች ተግባባን አይደለ? ከመጀመሪያ ጀምሮ የምታወሩበት የንግግር ክህሎታችሁን ማስተካከል አለባችሁ። አንድ ነገር ስትጠይቁ ንቀት የተሞላበት መሆን የለበት። እኛ ሀበሾች ለምን እንደሆነ አላውቅም፣ ህንዱን እንንቃለን፣ ደግሞ ለህንድ እንላለን፣ ጥቁሩን እንንቃለን፣ ሌሎቹን የኛን አፍሪካኖች እንንቃለን፣ ባንጋሊን እንንቃለን። እማንንቀው የለም። ደኛ ቆይ እማንንቀው የለም። ስለዚህ ይሄንን ባህሪያችንን ልናስተካክል ይገባል። አንደኛ ከሰዎች ጋር የተሻለ ህይወት ለመኗኗር፣ ሁለተኛ እኛ የምንፈልገውን እኛን የራሳችን ሀቅም ለማግኘት ምንፈልገውንም ሌላ ነገር መልካም ነገር ምንፈልገውን ለማግኘት ማለት ነው። ይሄ ያስፈልጋል። ሰዎች ሊጠሉን አይገባም። ከዛ እልህ ይይዛቸዋል። እልህ ሲይዛቸው የምትፈልጉትን ነገር አታገኙም። ጭራሽ ሊጎዷችሁ ይፈልጋሉ። ነገር ወደማይሆን ነገር ያመራል። እናንተም ውስጥ ያለው ሌላ ከዚህ በፊት ውስጣችሁ ላይ የነበረ እናንተን የሚያሳምማችሁ የሚያበሳጫችሁ ስትረስ ውስጥ የሚከታችሁ ድብርት ውስጥ የሚከታችሁ ይሄ ማንነታችሁ ፈንቅሎ ይወጣል። ያኔ ነገሮች ወደሚያስጠሉ ሁኔታ ይሄዳሉ። ስለዚህ እሱንም አቁሙ። ሌላኛው ደግሞ ምንድነው ችግር ሲኖር በተለይ ከማዳም ጋር ችግር ሲኖር እና ነገሮች አልስተካከል ሲሉ በህግ ለመፍታት ሞክሩ። በተለይ ሌበር ኦፊስ ደውሉ ስትባሉ አትፍሩ፣ መብታችሁን ለማስከበር ተግባባን። ኤምባሲም ሌበር ኦፊስም ፖሊስም ሁሉም ጋር አትደውሉ። ለየትኛው ችግር የትኛው መፍትሄ እንደሚሰጥ መረጃ አዳምጡ ብያለሁ። በዛ መሰረት አዳምጡ። ከዛ በኋላ እነኚህ ችግሮች ከተፈጠሩ ማዳም አንቺን እጇን ብታነሳብሽ አንቺ ላይ ዘለሽ ነብር አትሁኝ፣ አትቦጭሪያት። ለምን እንደዛ እንደምታደርጊ እኔ ይረዳሻል። አብዛኛው ሰው ግን ላይረዳሽ ይችላል። ወይንም እዛ ቦታ ላይ ያደረግሽው ነገር ነው የሚታየው። ህግ ቦታ ብትሄጂ ማዳም ጀስት ያዘችሽ እንጂ አልቦጨረችሽም። ራጅ ስትነሺ እሷ ስትነሳ ህግ ቦታ ላይ አንቺ ያደረግሻት ነገር ይታያል፣ እሷ ያደረገችሽ ነገር የለም። ስለዚህ ኤክስትራ አትሂዱ። ራሳችሁን መከላከል ራሳችሁን ማዳን ትክክል ተገቢ ነው። ግን ዘላችሁ ለመጉዳት ለመምታት አትሂዱ። በቃ ልትሰሩ ነው የመጣችሁት፣ ሰርታችሁ የምትቀየሩበትን ሁኔታ ማመቻት። ያ ካልሆነ ካልተስማማችሁ ሊጎዷችሁ ከፈለጉ ራሳችሁን ተከላከሉ። በተለይ ሊደፍሯችሁ ወንዶቹ ከፈለጉ ራሳችሁን በደንብ አድርጋችሁ ተቀም ምናምን የፈለግሽውን ቦታ ምጩ። ተግባባን አይደለ? ጀስት ራስሽን መከላከል። ግን ሰውየውን እላዩ ላይ ጠባሳ እስኪታይ ሞት እስኪታይ እስኪያደርሰው ድረስ ጉዳት እስኪያደርሰው ወስዶ ፖሊስ ጣቢያ ሌላ ነገር ብሎ አንቺ ደግሞ መናገር አትችይም፣ ማሳመን አትችይም፣ ያሸንፍሻል፣ ትታሰራለች፣ ትበሰብሻለሽ። ያ መሆን የለበትም። ዋጥ አድርጉ። ብዙ ነገር ውጠን ነው እየተንቀሳቀስን ያለ ነው። ስንት ደም የሚያፈሉ ሰዎች አሉ። በቃ የሆነ ነገር ሲናገሩ በቃ የሚታገሏችሁ በጣም ብዙ ሰዎች አሉ። ጠዋት ማታ በዚህ ብትሏቸው በዚህ ይመጡባት። ተግባባን። ግን ህግ አለ አንድ። ሁለተኛ ባሳልፈውስ ፕሮጀክቴ ላይ ባተኩር፣ ስራዬ ላይ ባተኩር፣ ሰዎችን መጥቀም ላይ ባተኩር፣ የራሴ ህይወት ላይ ባተኩር፣ በቃ ቢያልፍስ ድንበር አልፎ ካልገደልኩ ካለ እሱ ያኔ እንተያያለን። ስለዚህ ውጠን ነው እየኖርን ያለው። ዋጭው ዋጣው አንተም። ተግባባን። ሴቶችን ብቻ አተኩሬ እያወራሁ ያለሁት በብዛት አሁን ያለው ችግር እየሰማሁ ያለሁት እያየሁ ያለሁት እሱ ስለሆነ ይሄ ሌላኛው ነው። ከዛ እንደዚህ አይነት ችግሮች ተፈጥረው በተለይ ኤጀንሲዎቻችሁ ጋር በመጀመሪያ ደረጃ ኤጀንሲዎቻችሁ ጋር አንዴ ከነሱ ወደ ማዳም ቤት ከገባችሁ በኋላ ዝም አትበሉ። ያለውን ሁኔታ ለማስረዳት ሞክሩ። ነገሮች በቀላል ባሉበት ሁኔታ
በጣም ችግር ሲፈጠሩባችሁ ብቻ አትደውሉላቸው። ተግባባን? ችግር ሲፈጠርብሽ ነው የምትፈልጊ፣ ሌላ ጊዜ ለምን አታወሪኝ ምናምን ሊሏችሁ ይችላሉ። ሶ